በወለጋ ክፍለ ሀገር በአማራ ተወላጆች ላይ በኦሮሞ የገዳ ሰራዊትና በኦሮሞ መከላከያ ሰራዊት እየተካሄደ ያለውን ግልጽ የሆነ የዘር ማጥፋትና የዘር ጭፍጨፋ፣ የከተሞች ውድመት፣ ዘረፋና የመንደር ቃጠሎ የሚያሳይ ቪዲዮና ፎቶ አትለጥፉ፣ ትክክል አይደለም፣ ሙያ በልብ ነው የሚለው ፌስቡከሩ ዋቢ ጥላሁን ዋናው ፋኖ ያለው ከተማ ስለሆነ የገጠሩን ስናጠፋው በጸጥታ በዝምታ በድብቅ መሆን አለበት ነው የሚለው። እንዴት ቤት ከተማ እያቃጠላችሁ ወንጀል በራሳችሁ ላይ ተከምራላችሁ? በቃ ያለ ካሜራ ረዱ፣ ያለ ካሜራ አቃጥሉ፣ ያለ ካሜራ ጨፍጭፉ ነው የሚለው መካሪው። ነወቢ ማንንና ለምን እንደፈራ አላቅም። አረጋ ከበደ ጓንዳይል ፈርቶ ነው ወይስ አገኘው ተሻገር ወይስ ተመስገን ጥሩነህ ማን ይቆጣኛል ማን ያስቆመኛል ብሎ ፈርቶ ነው ፎቶና ቪዲዮ አትለጥፉ የሚለው? አሁን ላይ ኦሮምኛ መቻሌ በጣም ነው የጠቀመኝ። የዙም ስብሰባቸው እስከብቼ ሰማቸዋለሁ። ፌስቡካቸውን፣ ቴሌግራማቸውን፣ ቲክታከራቸውን አሳድጄ ነው ተከታትዬ መረጃውን ማወርደው። ኦሮምኛ መቻሌ ለዚህ ጊዜ ነው እንደሚጠቅመኝ የተረዳሁት። ለማንኛውም መጪው ጊዜ እጅግ አስፈሪ ነው። ከማየው ከምሰማው ተነስቼ ብቻ ስገመግመው እጅግ አስፈሪ ጊዜ ነው ከፊት የሚጠብቀን። አሁን ላይ ወደ ኢትዮጵያ መሳሪያ ከአረብ ሀገር እንደ ጉድ እየተራገፈ ነው። መጠነ ሰፊ ጭፍጨፋ የሚኖር ይመስለኛል። እንጃ መለኮታዊ ጣልቃ ገብነት ከሌለ በቀር ዓለም አይታው የማታውቀው የዘር ጭፍጨፋ ከፊታችን ያለ ነው የሚመስለኝ። በኦሮምኛ እየወጡ ያሉ ስብከቶች፣ ዘፈኖች፣ ዲስኩሮች ያስደነግጣሉ። ከሩዋንዳ የባሰ ነው ቅስቀሳው። በጣም ነው የሚያስፈራው። በጣም ከሚገባው በላይ ነው እኔ ከማየውና ከምሰማው የተነሳ እየፈራ ያለሁት። ተመልከቱ፣ ሙሉ የገጠር ቀበሌ ከነ ሀብቱ ከነ እህሉ ከነ ንብረቱ ነው ቤንዚን አርከፍክፈው እያወደሙ ያሉት። የወንጀል ድርጊታቸውን ደግሞ በፍጹም አይደብቁትም አይሸሽጉትም። በቪዲዮ ቀርጸው ነው በምርቃናና በደስታ ጮቤ እየረገጡ ለህዝብ የሚለቁት። ተመልከቱና መዝግባችሁ ለነገ ፍርድ ቀን አስቀምጡት። የመጀመሪያው ቪዲዮ በመከላከያ አጋዥነት ስንቅና ትጥቅ አቅራቢነት ወለጋ የሰፈረው የገዳ ልዩ ኮማንዶ ለኦሮሞ ቄሮዎች መመሪያ ሲሰጥ ነው። ኮማንዶ ሲገድል ሲረሽን እናንተ ከስር ዝረፉ አቃጥሎ የሚል መመሪያ ነው ለወጣቱ እየሰጠ ያለው። ወጣቱ ስራ ስለሌለው ከመንግስት በወረደለት የሥራ መስክ ላይ በሰፊው ተሰማርቶ የምስኪን አማሮችን ሀብትና ንብረት ዘርፎ ለመክበር አሰፍስፎ ነው ሲጠብቅ የሚታየው። በዚህ መልኩ ነው በኦሮሚያ ግፍ እየተፈጸመ ያለው፣ ዘር እየተጨፈጨፈ ያለው። በአማርኛ የሚናገረው ሰው እንደሚለው የዚህ ጭፍጨፋ የመከላከያ አዛዡ ድሪባ መኮንን ነው ብሎ የመከላከያ ጀነራሉን ጠቅሶ ነው ሲናገር የምታደምጡት። ሌሎቹ ደግሞ የጭፍጨፋው መሪ የኮማንዶቹ አዛዦች ኮማንደር ቦጃ አጋና ቦጃ ባልቻ እንደሚባሉ ይገልጻሉ። ወቅቱ የግርግር ወቅት ስለሆነ የአዲስ አበባ ጉዳይ እንዲጦዝ የጽምዶ ወሬ እንዲጮህ የተደረገ ስለሆነ ረሃቡ፣ ኑሮ ውድነቱ የዜጎችን ቀልብ የሰረቀበት ወቅት ስለሆነ ወጥሩና ወለጋን ከአማራ አጽዱ የሚል ትዕዛዝ እንደወረደላቸውና በዚያ መሰረት ባለ በሌላ ኃይላቸው ዘረፋ፣ ውድመት፣ ጭፍጨፋ እየፈጸሙ እንደሆነ ነው የሚነገረው። ደግሞ እኮ አማሮቹ ነገ ራሳቸውን ለመከላከል መልሰው ማጥቃት ቢፈጽሙ ከፊት የሚሞተው ይሄ ዘራፊ የኦሮሞ ቄሮና ወጣት ነው። ከዚያ ኡስታዝና ፓስተሩ፣ አክቲቪስትና ጋዜጠኛው፣ ኦቤም እና ኦኤምኤን ሀገር ምድሩ ሁሉ ንጹሃን ተገደለ ብሎ እሪ ሲል ታገኙታላችሁ። አጅሬ ጀዋርማ ጭራሽ ወለጋ ያለውን አማራ አብይን ያደራጀው ብሎ ይሸክታል። አዲስ አበባ ደቡብ ወይ ስሙ ነግበኔ ነው። ከወዲሁ ተዘጋጁ ዘመዴ።